ልጄ ይመጣ ይሆን ዛሬ እያለ እግዚአብሔር ይጠብቃችኋል። ስትመጡ አቅፎ ይስማችኋል። እስከ ዛሬ የት ነበርሽ አይልሽም። እስከ ዛሬ የት ነበርክ አይልም። የኛ አምላክ የመጣለት ይቀበላል፣ አቅፎ ሳመው ይላል። እኔ በጣም ይገርመኛል አለመጸየፉ። ይሄ አባት እሪያ እኮ ነበር የሚጠብቀው። አሳማ ነበር የሚጠብቀው። አሳማ የሚከረፋ ነገር ነው፣ የሚሸት ነገር ነው። አባት ልጁን ትከረፋለ፣ ትሸታለ። መጀመሪያ ይታጠብ አላለም። ባሪያዎቹን እጠቡት መጀመሪያ አላለም። እንደመጣ አቅፎ ሳመው። ከየትም ና ስትመጣ ይቀበልሃል። ነፍሴ አትጸየፋቸውም ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ማንንም አይጸየፍ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር። ሰው ሊጸየፈን ይችላል፣ መድኃኔ ዓለም ግን አይጸየፈንም። ከፍ አድርጋችሁ አመስግኑት ይህንን አምላክ። ክብር ምስጋና ለስሙ ይሁን። በዓላችንን የሚያውቁ፣ በጎረቤት ማንነታችንን የሚያውቁ፣ በቢሮ ማንነታችንን የሚያውቁ፣ ጉባኤ ለመካፈል ቅዳሴ ለማስቀደስ ወገኖቼ ለቤተ ክርስቲያን ለመሳለም ወደ ቤቱ ስንመጣ እከሌም መጣ እከሊትም መጣች ሰው መሳይ በሸንጎ ለማያውቁሽ ታጠኝ እያሉ ሰዎች ጣታቸውን ይቀስሩብናል፣ ሰዎች ይፈርዱብናል፣ ሰዎች ያሽሟጥጡብናል፣ ሰዎች ይጸየፉናል። እግዚአብሔር ግን አይጸየፈንም። ከየትም እንምጣ መቼም እንምጣ የኛ አምላክ መምጣታችንን ነው የሚፈልገው። ይሄ አባት የእግዚአብሔር ምሳሌ ነው። ደጅ ደጁን ቁጭ ብሎ የሚያይ፣ የጠፋው ልጅ ሲመጣ አቅፎ የሳመው፣ አዲስ ልብስ አልብሱት ያለው፣ ለጣቱ ቀለበት አድርጉለት፣ ለእግሩ ጫማ የሰባው ፍሪዳ አረዱለት ያለው አባት የሰራዊት ጌታ የእግዚአብሔር ምሳሌ፣ የጠፋው ልጅ አስቀድሞ የአዳም ምሳሌ፣ ኋላ ከቤቱ ጠፍተው ከመንፈሳዊ ሕይወት ርቀው ከቅድስና ሕይወት ወጥተው በዓለም ውስጥ በኃጢአት የሚጨመላለቁ ሰዎች ምሳሌ ነው። የጠፋው ልጅ እሱ ነው። ሲመጣ ተቀበለው። አዲስ ልብስ አልብሱለት አለ። ተራቅቶ ነበረ። ስለዚህ አዲስ ልብስ እንዲለብስ ተደረገ። ለእግሩ ጫማ ስጡት አለ። ወንጌልን አጫሙት ነው። አንድም ለእግሩ ጫማ የልጅ ምሳሌ ነው። ልጅነቱ ይመለስለት። ለጣቱ ቀለበት የሃይማኖት ምሳሌ ነው። የቃል ኪዳን ምሳሌ ነው። የአባትና የልጅነት። የሰባው ፍሪዳ ይታረድ አለ። የሰባውን ፍሪዳ የቅዱስ ሥጋው የክቡር ደሙ ምሳሌ ነው። ልጄ ጠፍቶ ነበረ ተገኘ፣ ሞቶ ነበረ ሕያው ሆነ አለ። የሁላችሁ ሰው ከእግዚአብሔር በተለየ ጊዜ ነፍሱ ከሥጋው ባይለይ በሥጋው ባያንቀላፋም ባይሞትም ነገር ግን ሞተ ተብሎ ነው የሚጠራው።